ብዙ ሴቶች የማትረዱት ነገር በጣም በቃ ልትረዱ ያልቻላችሁት ነገር እኛ ሀብታም ወንዶች ብዙ ነገሮችን በቃ ማናቅ ይመስላችኋል። ምን ለማለት ፈልጌ ነው? እናንተ እኛ ጋር ስትመጡ ለምሳሌ አንድ ሴት ወደ ሀብታም ወንድ ስትጠጋ ብሩን ፈልጋ እንደመጣች ብራችንን ፈልጋችሁ እንደመጣችሁ ማናቅ ይመስላችኋል አይደል? ዝም ብለህ ሀብታም ለመሆን ራሱ እኮ ብዙ ብልጣብልጥ መንገዶችን መጠቀም ይፈልጋልና ያው ብዙ ሀብታሞች ምንድነው የሚያደርጉት? ለጥልጠው ወደ ነበርሽበት ድህነትሽ ይመልሱሻል እንጂ ማንም ሀብታም አያገባሽም። ዝም ብለሽ ለጊዜው ልትዝናኚ ትችያለሽ፣ ቤት ላይ ልትሽከረከሪ ትችያለሽ፣ ወይ ደግሞ የተለያዩ ውድ ሆቴሎች ላይ ልትዝናኚ ትችያለሽ እንጂ መጨረሻ ላይ ወደ ነበርሽበት ትመለሻለሽ። ያው መጨረሻ ላይ ደግሞ የፈረደበት አንዱን ደሃ አፍቅሬ ያለው ወድጄ ያለው ቲና ያው ያገባሻል፣ እንደፈረደበት ቁጭ አድርጎ ይጦርሻል ማለት ነው። የሀብታም ሞኝ የለም። እናንተ ብልጦናችሁ ሳይሆን የሚፈልገው ነገር ስላለ ነው እናንተ ላይ የሚጠቀመው።